ሰላም ጤና ይስጥልኝ የዳኒ ስፖርት ቻናል ተከታዮች የእግር ኳስ ዓለምን ያናወጡ እጅግ በጣም ትኩስ ሰበርና አስደናቂ መረጃዎችን ይዤላችሁ ቀርቤያለሁ። በኦልድ ትራፎርድ አዲስ ታሪክ ተጽፏል። ማይክል ካሪክ በቋሚነት የዩናይትድ አሰልጣኝ ሆኖ መሾሙን ተከትሎ ክለቡ የመጀመሪያውን ትልቅ የ43 ሚሊዮን ፓውንድ ዝውውር ቦምብ ሊያፈነዳ ተቃርቧል። በሌላ በኩል ከማንቸስተር ሲቲ መልቀቁን ይፋ ያደረገው ፔፕ ጋርዲዮላ ከታላቁ ሰር አሌክስ ፈርጉሰን የደረሰው የልብ የሚነካ ሚስጥራዊ መልእክት ይፋ ተደርጓል። ነገር ግን ማንቸስተር ሲቲ ላይ የተጣለው ጥብቅ የሚዲያ እገዳና የጋሪ ኔቭል መገረም ሚስጥሩ ምን እንደሆነም አብረን የምናየው ይሆናል። ወደ ኦልድ ትራፎርድ ስናመራ ወደ አንፊልድ ስናመራ በሊቨርፑል ቤት ከፍተኛ ውጥረት ነግሷል። መሐመድ ሳላህ በአሰልጣኝ አርነ ስሎት ላይ የሰነዘረው ጥቃት ተከትሎ ታዋቂው ኮከብ ዋይኒ ሩኒ እና የቀድሞ አሰልጣኝ የርገን ክሎፕ አስደንጋጭ አስተያየቶችን ሰጥተዋል። ሳላህ በነገው መጨረሻ ጨዋታ ላይ ይሰለፋል አይሰለፍም አብረን የምናየው ነው የሚሆነው። በተጨማሪም በዚህ ሳምንት የተደረጉ ታላላቅ ዋንጫዎች ፍጻሜዎች ውጤቶችና የታላላቅ ጨዋታ ውጤቶችና እሁድ የሚደረጉ ወሳኝ የፕሪሚየር ሊግ የመጨረሻ ሳምንት ጨዋታዎች ፕሮግራም በሰፊው ትንተና ይዘንላችሁ መጥተናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ተመልሰናል አድማጮቻችን ወዳጆቼ። ከመጀመራችን በፊት ይህንን ቪዲዮ አሁኑኑ ላይክ በማድረግ አበረታቱን። ለቻናላችን አዲስ የሆናችሁ ደግሞ ሰብስክራይብ ካደረጋችሁ በኋላ የደወል ምልክቷን በመጫን ቤተሰብ ይሁኑ። ሀሳብ አስተያየታችሁን በኮሜንት መስጫው ላይ እንድታጋሩን በአክብሮት እጋብዛለሁ። አሁን ቀጥታ ወደ ዝርዝር መረጃችን እናልፋለን። ጉዳያችንን የምንጀምረው ከቀያይ ሰይጣኖች ቤት ነው። ማንቸስተር ዩናይትድ በመጨረሻ ማይክል ካሪክን የክለቡ ቋሚ አሰልጣኝ አድርጎ መሾሙን በይፋ አረጋግጧል። ካሪክ ባለፉት 5 ወራት ውስጥ ቡድኑን ከተረከበ በኋላ በኦልድ ትራፎርድ ላይ የነበረውን ስነ ልቦና ሙሉ በሙሉ ቀይሮታል። ቡድኑም ወደ ቻምፒየንስ ሊግ ማሳለፍ መቻሉ ደግሞ ለባለሀብቶቹ ኤኒዮስ ትልቅ ማረጋገጫ ሆኖላቸዋል ማለት ነው። ካሪክ የ2 ዓመት ቋሚ ውል ተፈራርሟል ማለት ነው። ከ20 ዓመታት በፊት እዚህ ከመጣሁ ቅጽበት ጀምሮ የማንቸስተር ዩናይትድ አስማት ተረድቻለሁ ነው የሚለው። ይህንን ልዩ ክለብ መምራት ትልቅ ኩራት ነው ብሏል። እሁድ ከብራይተን ጋር በሚያደርገው የውድድር ዘመኑ የመጨረሻ ጨዋታ ላይ ቡድኑን በቋሚ አሰልጣኝነት ይመራል ተብሎ ይጠበቃል ማለት ነው። ማይክል ካሪክ እንግዲህ እንደሚታወቀው በዚህ 5 ወራት ውስጥ ከመጣ ጊዜ ጀምሮ ማንቸስተር ዩናይትድ በቃ ምንም ቅርጽ አልባ የነበረ ቡድን አሞሪም ይዞ አንድ አሸነፈ ተብሎ ሁለት ጨዋታ በተከታታይ ካሸነፈ ተአምር የሚባልለት ዩናይትድ ነው የነበረው። በቃ በጣም ማላገጫ እስከመሆን ድረስ ተደረሰበት። በቃ በጣም ጥሩ ተጫወተ የተባለ ሳምንት በንጋታው በቀጣዩ ሳምንት የሚሸነፍ ምንም ጋራንቲ የሌለው ቡድንን ነው የተረከበው። ተከታታይ ሲያሸንፍ ራሱ በቃ ከመቆየታችን ማንቸስተር ዩናይትድ እንደዚህ አይነት አሸናፊነት ስነ ልቦና ካየን ከመቆየቱ የተነሳ እስከ መገረም ሁሉ የሄድንበት ታሪክ ነው የሰራው። የመልበሻ ቤቱን በጣም አረጋግቶታል። የሜዳ ላይም ውጤቶችንም እንደዚሁ ቀይሯል። በጣም አስደናቂ ቡድንን ኢንተርቴን የሚያደርግ የሚያዝናና ቡድን እንደሰራ ሁላችንም የምናውቀው ነው ማለት ነው። ስለዚህም አሰልጣኝ ማይክል ካሪክ በቋሚነት መፈረሙ ይህን ያህል ብዙም የሚያስገርም አይደለም። ነገር ግን አንዳንድ ስፖርት ተንታኞች የሚሉ ነገር አለ። ካሪክ ለቀጣይ ውጤቱ በዚህ አይነት ቀጣይ አይደለም። ሚድልስብሮ ላይ ያሳየው ውጤት ዘላቂነት የለውም። መጀመሪያ ሲጀምር ጥሩ ነው፣ በኋላ ላይ ግን የመድከም ነገር ይታይበታል የሚል ነገር አለ። ነገር ግን
ህልም ተፈርቶ ሳይተኛ አይታደርም ይባላል። ያ እዛ ጋር የነበረውን ነገር እዚህ ጋር ይሰራል አይሰራም። የፉትቦል ዓለም እንደዚሁ ነው። በቃ በአሁኑ ሰዓት የትኛውን አሰልጣኝ ያልሞከረው እኮ የለም ማንቸስተር ዩናይትድ። ለምን ይሄ ከጉድ ያወጣውን አሰልጣኝ ለምን ክሬዲት አይሰጠውም? ግድ ነው መፈረም አለበት። ታይቶ ደግሞ ካልሆነ ይለቃል። ምንም ይሄን ያህል የማይቀደድ ውል አይደለም እና መፈረሙ አግባብነት አለው ነው የምለው ማለት ነው እኔ በእኔ በኩል። ይህ ሹመት እንደተሰማ ግን ዩናይትድ የመጀመሪያውን ትልቅ የክረምት ዝውውር ለመፈጸም የመጨረሻ ምዕራፍ ላይ ደርሷል። የታመኑ የጣሊያን መገናኛ ብዙሃን እንደዘገቡት ከሆነ ዩናይትድ የአታላንታውን ኮከብ አማካይ ኤደርሰንን ለማስፈረም ከስምምነት ደርሷል። የታዋቂ ስፖርት ኢታሊያ የሚለው ጋዜጠኛ ሚኬል ክሪስቲቺቴሎ መረጃ መሰረት የ43 ሚሊዮን ፓውንድ 50 ሚሊዮን ዩሮ ማለት ነው ዝውውሩ ለመዝጋት በጣም ጥቂት ጊዜ የቀረው ነው ሲል ገልጾታል ማለት ነው። ሊስማሙ ማለት ነው ጥቂት ጊዜ እንደቀረው እየተዘገበ ይገኛል። አንደርሰን በዘንድሮ የውድድር ዘመን በአትላንታ ቤት 41 ጨዋታዎችን አድርጎ 3 ጎል ከማስመዝገቡ በላይ የመሃል ሜዳውን በማጠናከር ትልቅ ሚና ተጫውቷል። ይህ ብራዚላዊ አማካይ ለካሪክ አዲስ ስብስብ የመጀመሪያው ትልቅ ስጦታ እንደሚሆን ጥርጥር የለውም ማለት ነው። ወደ ሌላኛው ትልቅ ስንብት ዜና ስንሻገር በማንቸስተር ከተማ ሰማያዊው ክፍል ታላቅ ማዕበል ተነስቷል። ፔፕ ጋርዲዮላ በውድድር ዘመኑ ማጠናቀቂያ ላይ ማንቸስተር ሲቲን በይፋ እንደሚለቅ አስታውቋል። ፔፕ ከሲቲ መረጃዎች ቀድመው ለሚዲያ በመውጣታቸው በከፍተኛ ሁኔታ ማዘኑ ተነግሯል፣ የተነገረም ይገኛል። ታዋቂው ተንታኝ ጋሪ ኔቭል ሁኔታው እጅግ እንዳስገረመው ገልጿል። ሲቲ አሁን ላይ በጥብቅ የጋዜጠኞች መግለጫ እገዳ ላይ ይገኛል። ነገር ግን በዚህ የስንብት መግለጫ ላይ ፔፕ አንድ አስደናቂ ሚስጥር ይፋ ማድረጉ ተገልጿል ማለት ነው። የዩናይትድ የምንጊዜውም ታላቅ አሰልጣኝ ሰር አሌክስ ፈርጉሰን ለፔፕ የስንብትና የእንኳን ደስ አለህ መልእክት ልከውለታል። ፔፕ ስለ መልእክቱ ሲናገር ካገኘኋቸው ትልልቅ ምስጋናዎች መካከል አንዱ ትላንት ከሰር አሌክስ የደረሰኝ መልእክት ነው ብሏል። ይህ ለእኔ ትልቅ ትርጉም አለው ብሏል ማለት ነው። ጋዜጠኞች ስለ መልእክቱ ይዘት በጥልቀት ሲጠይቁት ፔፕ በሳቅ ታጅቦ ምን እንዳለ ታውቃላችሁ ካለ በኋላ የስኮትላንድ አክሰንት ስለነበር ብዙም አልገባኝም፣ መልሼ እደውልለታለሁ። ነገር ግን ላስመዘገብነው ውጤት እንኳን ደስ አለህ መልእክት ነው ብሏል ፔፕ ጋርዲዮላ። አክሎም አሁን ሰር አሌክስ የበዛባቸው ጎረቤት ሳይሆን ዝም ብለን ጎረቤቶች ብቻ አድርጎ እንደሚመለከተን እርግጠኛ ነኝ በማለት የቀድሞውን የፉክክር ታሪክ አስታውሷል ማለት ነው። አሁን ደግሞ ወደ መርሲሳይድ እንሂድ። ሊቨርፑል ቤት ነገሮች ከቁጥጥር ውጭ እየሆኑ ነው። በዚህ ክረምት በነፃ ዝውውር ክለቡን የሚለቀው መሐመድ ሳላህ እሁድ ዕለት ከብሬንትፎርድ ጋር በሚደረገው ጨዋታ ላይ ማለት ነው በአሰልጣኝ አርነ ስሎት ውሳኔ የመሰለፍ ዕድል ላይኖረው ይችላል ተብሏል። ሳላህ የየርገን ክሎፕ ሄቪ ሜታል ፉትቦል በመናፈቅ ማለት ነው አዲሱን አሰልጣኝ አርነ ስሎትን በከፍተኛ ሁኔታ ነቅፏል። ይህን ተከትሎ የዩናይትዱ ሌጀንድ ዋይኒ ሩኒ ለሊቨርፑል ጠንከር ያለ ምክር ሰጥቷል። ሩኒ ሲናገር ሊቨርፑል ለዚህ የስንብት ጨዋታ ራስ ወዳዱን መሐመድ ሳላህን ከስብስቡ ውጭ ሊያደርገው ይገባል በማለት በሳላህ ድርጊት መበሳጨቱን ገልጿል። በሌላ በኩል ግን የቀድሞ አሰልጣኝ ዩርገን ክሎፕ ሳላህ በቀላል መተካት እንደማይቻልና ክለቡ በዝውውር ገበያው ላይ ጥንቃቄ የተሞላበት ውሳኔ እንዲያደርግ መክረዋል። አሰልጣኝ አርነ ስሎት አርብ ዕለት በሰጠው መግለጫ ሳላህ እሁድ ስለመሰለፉ ሲጠየቅ ስለ ቡድኑ ምርጫ መቼም ቢሆን አስቀድሜ አልናገርም በማለት
ውሳኔውን በሚስጥር ይዞታል። ለ12 የሊቨርፑል ዋና ቡድን ተጫዋቾች ማለቴ ነው የሳላ መልእክት ላይክ በማድረጋቸው ደግሞ ስሎት በክለቡ ወይም መልበሻ ክፍል ውስጥ ያለውን ተሰሚነት ጥያቄ ውስጥ ከቶታል ማለት ነው። አሁን ደግሞ ወደ ሳምንቱ የተደረጉ ጨዋታዎች ውጤቶች እንለፍ። በዚህ ሳምንት በአውሮፓ መድረክ ትልቅ ዘግይቼ ብሰራውም አንስቼ ማለፍ ስላለብኝ ነው። ትልቅ ታሪክም የተሰራበት ሳምንት በመሆኑ ማለት ነው። አስቶን ቪላ የ30 ዓመት የዋንጫ ድርቀታቸውን በማክተም የዘንድሮውን የኤሮፓ ሊግ ዋንጫ በታላቅ ድምቀት ማንሳት ችለዋል። በስታዲየሙ የተገኘ ብሪታንያው ልዑል ፕሪንስ ዊሊያም ቪላ ዋንጫውን ሲያነሳ በደስታ ቁጥጥራቸውን አጥተው ሲዘሉ ታይተዋል። ይህ ስኬት ለአስቶን ቪላ ትልቅ ታሪክ ነው ማለት ነው። በጣም በሳምንቱ አጋማሽ የተደረገው የማንቸስተር ሲቲ እና የበርንማውዝ ጨዋታ 1-1 በሆነ አቻ ውጤት ተጠናቋል። ይህ ውጤት ለሊቨርፑል ትልቅ እፎይታ የሰጠ ሲሆን ቀያዮቹ በነገው ጨዋታ 1 ነጥብ ብቻ ካገኙ የቻምፒየንስ ሊግ ተሳትፏቸውን በይፋ ያረጋግጣሉ ማለት ነው። እሁድ የሚደረጉ ጨዋታዎችን ስናይ ደግሞ እሁድ ከሰዓት በኋላ የሚደረጉት የፕሪሚየር ሊግ የመጨረሻ ሳምንት ጨዋታዎች እጅግ በጣም ተጠባቂና ወሳኝ ናቸው። ጨዋታዎቹ በሙሉ በእኩል ሰዓት እሁድ ከሰዓት ይደረጋሉ። ዋናዎቹ ፕሮግራሞች እንመልከት። ሊቨርፑል የአውሮፓ መድረክን ለማረጋገጥ የመጨረሻውን ፍልሚያ ነው። የመሐመድ ሳላህ የስንብት ጨዋታ ሊሆን ስለሚችል መላው የእግር ኳስ ዓለም አይኑን አንፊልድ ላይ ያደርጋል። ሌላው ደግሞ የማይክል ካሪክ ብራይተን ከማንቸስተር ዩናይትድ ያደርጋሉ። የማይክል ካሪክ ቋሚ አሰልጣኝ ሆኖ ከተሾመ በኋላ የሚያደርገው የመጀመሪያ ይፋዊ ጨዋታ በመሆኑ ዩናይትድ በድል ለመደምደም ወደ ሜዳ ይገባል ተብሎ ይጠበቃል። ሊጉን ደረጃ ሰንጠረዥ በመጨረሻ ቅርጽ የሚያስይዙ ወይም የሚያሳዩና ፔፕ ጋርዲዮላ ከሲቲ ጋር የሚያደርገው የመጨረሻ የሊግ ስንብት ጨዋታ በመሆኑ ታሪካዊ እሁድን እንጠብቃለን። የተከበራችሁ እና የተወደዳችሁ የዳኒ ስፖርት ቤተሰቦች፣ የዳኒ ስፖርት ቻናል ቤተሰቦች የዛሬው ሰፊ እና ትኩስ መረጃዎችን የዳሰስንበት ፕሮግራማችን ይህን ይመስል ነበር። ቪዲዮን ከወደዳችሁት አሁኑኑ ላይክ ማድረጋችሁን አትርሱ። የእናንተ ላይክ ቻናላችን እንዲያድግ ትልቅ አቅም ይሆነናል። ለቻናላችን አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ እና የደውል ምልክቷን በመጫን በየቀኑ የሚወጡ ትኩስ ስፖርታዊ መረጃዎችን ቀድመው ያገኛሉ ማለት ነው። የመሰናበት ያህል ማይክል ካሪክን ለመሰናበት ያህል አድማጮቼ የማይክል ካሪክ ዩናይትድ ወደ ቀድሞ ክብሩ ይመልሰዋል ብላችሁ የምታስቡ ወይም ይመልሰዋል ወይ ብላችሁ ታስባላችሁ? አርነ ስሎት ሳላህን ከስብስብ ውጭ ሊያደርገው ይገባል ወይስ በቋሚነት መሰለፍ አለበት ብላችሁ ታስባላችሁ? የእናንተን ውድ አስተያየት ከታች ኮሜንት መስጫው ላይ በሰፊው አስፍሩልኝ። እኔ እያንዳንዱን ኮሜንት የማነበው ይሆናል ማለት ነው። በሚቀጥለው አዲስና ማራኪ ስፖርት ቪዲዮ እስከምንገናኝ ቸር ሰንብቱልኝ። ቻው።